እዚህ ስኬት ላይ ለመድረስ ቀላል የማይባሉ ስቃይና መከራዎችን አሳልፌያለሁ። የኔ ስቃይ የሚጀምረው ገና በልጅነቴ ነው። ልጅ እያለሁ አባቴ ባለስልጣን እንደመሆኑ መጠን ለቫኬሽን ለንደን ነበር የሚወስደኝ። አንድ ቀን ታዲያ ከትምህርት ቤት ምሳዬን ሳልጨርስ መጣውና በጣም ተናዶብኝ ለቅጣት ቱርክ ላከኝ። እንዴት የሚያሳዝን ታሪክ ነው። በጣም ትልቅ ዲፕሬሽን ውስጥ ገባሁ። በቀን $1000 ይመደብልኝ የነበርኩት ሰው እታች ወርጄ የማይመጥነኝን $999 ይመደብልኝ ጀመር። ዲፕሬሽኔ ከቀን ወደ ቀን እየባሰ መጣ። በዚህ ሁኔታ ያለው ድንገት አደናቅፎኝ ወደኩና የፍራሽ ጠርዝ መታኝ። እስከ ሞት የሚያደርስ የግንባር መላላጥ አጋጥሞኝ 19 ሀገር ነው ሄጄ የታከምኩት። እስካሁን አልዳንኩም፣ በልዟል። አይ ታሪክ። ይሄ በእንዲህ እንዳለ አንድ ቀን ተኝቼ የቢዝነስ አይዲያ መጣል። ከዛ ሄድኩና አባቴን አዋራሁት። አባቴ እሺ አለኝ። እሺ ሲለኝ በቃ ጥሩ ነገር ሰጥቶኝ በጥሩ ሁኔታ ቢዝነሴን አንቀሳቅሳለሁ የሚል ግምት ነበር። እሱ ግን ሰው ማይችለው ጉድ የለም። $300 ሚሊዮን እና እንዲሁም 5 አዳዲስ ሲኖትራኮች 20 ኮንቴነር ዕቃ አምጥቶ በዚች ተንቀሳቀሳለ። ምን አይነት ጨካኝ አባት ነው! በስመ አብ! ሰማይ ምድሩ ተደፋብኝ። የሚይዘው የሚጨብጠው አጣ። የስቃይ መዓት! ዛሬ ቢዝነሳችሁን ለመጀመር ያሰባችሁ ሰዎች ከኔ የህይወት ተሞክሮ አንጻር ከፍተኛ ተጋድሎና ትንቅንቅ ይጠብቃችኋል። በአጠቃላይ አይሳካም።